አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሸምስ ቲዩብ ቤተሰብ እንደምን አላችሁ? ዛሬ እንግዲህ የምንገኘው በመርሳ ከተማ እጅግ በጣም ግዙፍ እና በአይነቱ ልዩ የሆነው በዲዛይንም በሁሉም ልዩ ከሆነው መርሳ ከተማ ወረላሎ አካባቢ የሚገኘውን መስጂደል አቅሷ ነው ማለት ነው። መስጂደል አቅሷ እንግዲህ ከግንባታው ከተጠናቀቀ 2 አመት ሆኖታል። በዚህ 2 አመት ውስጥ እንግዲህ የሚጎሉ ነገሮች አሉ ማለት ነው። 2 ነገሮች ይጎላሉ። 2 ዋና ዋና ነገሮች፣ አንደኛው ምንድነው? ምንጣፉ ነው። ሁለተኛው ደግሞ ሚናራው ነው ማለት ነው። ሚናራው አልተጠናቀቀም። እንዲሁም ደግሞ ምንም አይነት ምንጣፍ ወለሉ ላይ የለም። ሰው እየሰገደ ያለው በወለሉ ነው ማለት ነው። ለ2 አመት ወለል ላይ ነው ማለት ነው። እዚህ ምዕመኑ እየተጠቀመ ያለው ማለት ነው ለሶላት። ዘን መደገፍ ለምትፈልጉ የኢትዮጵያ ንግድ ባንክ፣ ሂጅራ ባንክ፣ ዘምዘም ባንክ፣ አቢሲኒያ ባንክ እና አዋሽ ባንክ እንዲሁም በስልክ ደውላችሁ መጠየቅ ለምትፈልጉ ስልክ ቁጥራቸው እዚህ ጋር አለ ማለት ነው። እየደወላችሁ የመስጂድ ኮሚቴዎችን ስለ መስጂዱ ማንኛውም ነገር መጠየቅ ትችላላችሁ ማለት ነው። እጅግ በጣም በመርሳ ከተማ ህዝብ እንድደነቅ እና እንድገረም ካደረገኝ ነገሮች መካከል ምንድነው? እንግዲህ የመርሳ ማህበረሰብ እንግዲህ በገንዘብ መደገፍ የማይችሉት እንደምትመለከቱት ያላቸውን፣ አሁን መኸር ወቅትም ስለሆነ ያላቸውን ጤፍ ያለው ጤፉን እንደምትመለከቱት ጤፉን ይዞ በመምጣት ከመስጂዱ ድረስ ይህንን ለምንጣፍና ለሽጣችሁ ለምንጣፍና ለሚናራ ማሰሪያ ይሁንልን በማለት እንደምታዩት ጤፍ ይዞ መጥቷል ማለት ነው የአካባቢው ማህበረሰብ። እዚህ ጋር እንደምትመለከቱት ደግሞ ማሽላ ነው። ማሽላ የዚህ ማህበረሰብ እንግዲህ በጣም የሚያስገርም ነው ወላሂ። ማሽላ ይዞ በመምጣት ይሄን ማሽላ ሽጣችሁ የምንጣፍ መግዣ አድርጉት፣ እንዲሁም የሚናራ ማሰሪያ አድርጉት። እኛ ገንዘብ ስለሌለን ያለን ጥሬ ነው፣ ጥሬ ይዘን መተናል ብለው ጥሬያቸውን እንግዲህ ይዘው በመምጣት ለመስጂዱ ያላቸውን ፍቅርና ድጋፍ በዚህ ገልጸዋል ማለት ነው። እንደምትመለከቱት ምዕመኑ እንግዲህ እየሰገደ ያለው እዚህ ወለል ላይ ነው ማለት ነው። ወለሉ እንደምትመለከቱት ወደ 3 ሶፍ የሚሆነውን በተለያዩ ኬንዳ እንዲሁም ሳሎን እንዲሁም ሰጃዳዎችን እንደዚህ በማስተሳሰር ለመስገድ እንግዲህ ነው እየሞከሩ ያሉት ማለት ነው። ወለሉ ላይ ላለመስገድ እንግዲህ ጥረት እያደረጉ ነው። 3 ሶፍ ብቻ ነው። ሶፉ በጣም ብዙ ነው። እንደነገርኳችሁ ካሬው 500 ካሬ ስለሆነ 500 ካሬ ማለት በጣም ብዙ ሶፍ ነው። ብዙ ሶፍ ነው ያለው። 3 ሶፍ ግን በዚህ በተቀጣጠለ ይህን የሚያምር ግዙፍ የሆነ መስጂድ ተገንብቶ እንደዚህ የተቀጣጠለ ሶፍ ተሰርቶበት ምንጣፍ ተደርጎ ምንጣፉም እጅግ ኳሊቲው የወረደ የሆነ ግንባር የሚኮሰኩስ ሰጃዳ አንጥፈው ነው ማለት ነው እየሰገዱ ያሉት። ምንም ለአሰጋጁ ራሱ የሚሆን ምንጣፍ የለም ማለት ነው። ባዶ ነው፣ በቃ ሙሉ ቤቱ ነው ያለው። ምንጣፍ ምንም አይነት ምንጣፍ የለም። የምትመለከቱት ምንጣፍ ደግሞ የተቀጣጠለ ምንጣፍ ነው ያለው። ይሄን የመሰለ ውብ መስጂድ ተሰርቶ ደግሞ ይሄንን ምንጣፍ ኦሪጂናል የሆነ ዘመናዊ ምንጣፍ በባለ 5000 ብሩ ብንገዛ 2,500,000 ብር ነው። በእያንዳንዳችን 500 ብር ለዚህ መስጂድ ብንለግስ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነውና እያንዳንዳችን 500 ብር ያቅማችንን ለዚህ መስጂድ ብንለግስ ይህንን ምንጣፍ የምንገዛው ይሆናል ማለት ነው። በአንደኛው ብንገዛው 2,500,000 ብር ነው። ያንን እንግዲህ አካፍለን ለ500 ሰው ምን ያክል የመርሳ ከተማ ህዝብ አለ ብለን እንግዲህ ያንን ሂሳብ መስራት ነው ማለት ነው። እንደምታዩት የአካባቢው ማህበረሰብ ገበሬው እንግዲህ ጤፉን ይዞ መጥቶ ማሽላውን ይዞ መጥቶ ያቅሙን እየለገሰ እኛ ደግሞ የተቻለንን በመለገስ ሚናራውንም ምንጣፉንም ብናስጨርስ እላለሁ ማለት ነው። ይህንም ያህል ግዙፍ መስጂድማ እዚህ ድረስ አድርሰን ለምንጣፍና ለሚናራማ ወደ ኋላ አንልም። ኢንሻአላህ ከረመዳን በፊት ገንዘቡን ሰብስበን ጨርሰን ለረመዳን ጃኢዝ ማድረግ አለብን። ምዕመኑ በምንጣፍ መስገድ አለበት ዘንድሮ ኢንሻአላህ። ቆርጠን መነሳት አለብን ዘንድሮ።
ማለቅ አለበት። በቃ የውጭም የውስጡም ምንጣፍ ማለቅ አለበት። ሚናራውም ማለቅ አለበት። ሁሉም ማጠናቀቅ አለብን። ከናንተው ከማህበረሰቡ በሚገኝ ድጋፍ 2011 ዓመተ ምህረት ግንባታውን ተጀምሮ እንግዲህ አሁን 2018 ላይ ገብተናል ማለት ነው። ግንባታውን በመገንባት ላይ እንግዲህ ይህን ሁላ ነገር ስናደርግ የናንተ ድጋፍ በእናንተ ገንዘብ ነው ማለት ነው ይህ እዚህ ደረጃ የደረሰው። አሁን ደግሞ ሁለት ዋና ዋና ነገሮች ይቀሩናል። ሚናራ ሲሆን አንደኛው ደግሞ የመስጂድ ምንጣፍ ነው ማለት ነው። ምንጣፉ 500 ካሬ ሲሆን 500ን ካሬ በ5000 ብር በአንደኛው ከሆነ 2,500,000 ብር ይሆናል ማለት ነው። እንዲሁም ደግሞ በሁለተኛው ከሆነ 4000 ብር ሲባዛ በ500 ካሬ እኩል ይሆናል 2 ሚሊዮን ብር ይወስዳል ማለት ነው። በሶስተኛ ደረጃው ካለ ደግሞ ሶስተኛ ደረጃው 3000 ብር ነው የሚያወጣው። 3000 በ500 ስናበዛው ደግሞ 1,500,000 ብር ያህል ይወስዳል ማለት ነው። ድጋፍ ማድረግ ለምትፈልጉ በኢትዮጵያ ንግድ ባንክ 1047 59 60 84 3 እደግመዋለሁ 1047 59 60 84 3 በሂጅራ ባንክ ድጋፍ ማድረግ ለምትፈልጉ 128 85 50 00 02 ደግመዋለሁ 128 85 50 00 02 ዘምዘም ባንክ 00 20 20 82 20 10 2 ደግመዋለሁ 00 20 20 82 20 10 2 በአቢሲኒያ ባንክ ድጋፍ ማድረግ ለምትፈልጉ 13 48 94 54 7 ደግመዋለሁ 13 48 94 54 7 አዋሽ ባንክ 01 42 58 04 31 33 00 ደግመዋለሁ 01 42 58 04 31 33 00 እንዲሁም የመስጂድ ኮሚቴዎችን በስልክ እየደወላችሁ መረጃ ለመጠየቅ 09 28 33 86 18 ደግመዋለሁ 09 28 33 86 18 እንዲሁም 0925 21 54 95 ደግመዋለሁ 0925 21 54 95 በእነዚህ ስልኮች በመደወል ማንኛውንም ስለ መስጂድ አልአቅሷ የፈለጋችሁት መረጃ መጠየቅ ትችላላችሁ። እንደውም አካውንቶቹን ከነሱ መቀበል ትችላላችሁ። ነገ ማለትም እሁድ ጥር 10 2018 ዓመተ ምህረት በመርሳ ወረላሎ መስጂድ አልአቅሷ ከቦታው ድረስ በመገኘት ነገ ድጋፋችሁን እንድታደርጉ እንዲሁም በኦንላይን ሌሎችን እንዲገቡ እንድታነሳሱ እንዲሁም ይህንን ቪዲዮ ለሌሎች ሼር በማድረግ ተደራሽ እንዲሆንና ድጋፍ እንዲያደርጉ ሰበብ እንድትሆኑ ለማለት እወዳለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።